አንዲት ነፍሰ ጡር ሴት ወደ ሆስፒታል በመጓዝ ላይ ሳለች በመብረቅ ተመታች። ከመመቷ ጥቂት ቀደም ብሎ ግን አንድ እንግዳ የሆነ ሕፃን ወለደች። አባትየው ሕፃኑን አንድ የተመለከተውና የኔ ልጅ አይደለም በማለት ካደው። የሕፃኑ ለቅሶ ግን እየበረታና እየጮኸ ሄደ። አባትየው ሕፃኑን እንደ ጭራቅ ስላየው ጥሎት ኮበለለ። እንግዳው ሕፃንን በአያቱ ዘንድ ተወሰደ። ነገር ግን ልጁ ባለው እንግዳ ገጽታ ምክንያት ምድር ቤት ውስጥ ተቆልፎበት እንዲኖር ተደረገ። አያቱ እስኪያልፍ ድረስም ለ18 ዓመታት ያህል እዚያው ኖረ። ታዲያ የአንድ እንክብካቤ መስጫ ተቋም ዳይሬክተር ልጁ ወዳለበት መጣችና ይዛው ለመሄድ ጠየቀችው። ልጁ ቆዳው እንደ በረዶ ነጭ ነበር። ሴትየዋ እውነተኛ ስምህ ማን ነው ልጄ ስትል ጠየቀችው። ጄሬሚ ሪድ አላት። በንግግራቸው ወቅት ልጁ አቀላጥፎ መናገር እንደሚችል ተረዳች። እሱ በእርግጥም ብዙ መጽሐፍትን አንብቧል። ሰዎቹ ልጁን ከክፍሉ ይዘውት ወጡ። ልጁ ያንን ቦታ ሲለቅ የመጀመሪያው ነበር። ሴትየዋ ወደ ብዱን መኖሪያ ቤት ይዛው ሄደች። ነገር ግን ይህ ቦታ የባህሪ ችግር ባላቸው ታዳጊዎች የተሞላ ነበርና ሁሉም ልጁን እንደ አንድ እንግዳ ፍጡር አዩት። ይህ ደግሞ ምንድነው በማለትም እርስ በራሳቸው ተሳለቁበት። በምሳ ሰዓት የልጁን አስገራሚ ገጽታ ሙሉ በሙሉ ተገሎ እንዲቀመጥ አደረገው። ማርክና ጓደኞቹ ሊያሾፍበትና ሊያስቸግሩት ጀመሩ። ታዲያ ይዚያኔ አንድ ማንኪያ ወጣና ልጁን ይህ ማንኪያ ማድረግ አለበት ሲል አዘዘው። ልጁ ግን ምንም አልተናገረም። ማንኪያውን ለጥቂት ጊዜ አሻሸውና ከዚያም ቀጥ አድርጎ አቆመው። በዚያውም ሁሉም ባሉበት ደነገጡ። ሌሎች ተጨማሪ የብረት ማንኪያዎችም ወደ ጠረጴዛው ላይ እየተሰበሰቡ ወጡ። ልጁ የክፍል ጓደኞቹን ተቀባይነት ለማግኘት ተስፋ ቢያደርግም ያገኘው ግን ጥላቻንና መጸየፍን ብቻ ነበር። በማግስቱ አንድ ደግ ልብ ያላትን ሴት ሚያን አገኘ። እሷ ለልጁ አድሎ ያላደረገች ብቸኛ ሰው ነበረች። ልጁና ሚያ አብረው እያወሩ ጥሩ ጊዜ አሳለፉ። ነገር ግን ብዙም ሳይቆይ የሚያ አባት መጣና ከሴት ልጅ ጋር ጥሩ ጊዜ እያሳለፍክ ነው በማለት ሲጠይቀው በጣም ድንቅ ነው ሲል መለሰለት። አባትየው እነዚህን ቃላት ሲሰማ ልጁን በአንገቱ ሸሚዝ ላይ ጨበጠው። ሳያቋርጥም ስድብ ያወርድበት ጀመር። አና ምን እየተፈጠረ እንዳለ አየችና ሰውየውን ለማስቆም ፈጥና መጣች። የሚያ አባት ይህን ፍጡር በገመድ አስረሽ ያዢው፣ ካልሆነ ግን በክልሉ ላይ ክስ መሰርታለው፣ ክሱም ይህንን ቦታ ጭንቅላታችሁን በሚያዞር ፍጥነት ያዘጋዋል በማለት አስፈራርቷት ልጁን ይዞ ሄዳ። ልጁ በዚህ እጅጉን ልቡ ተሰበረ። ብቸኛ ጓደኛው ማጣ። ታዲያ በነጋታው ልጁ ወደ እርሻው ተመለሰ። ይህ የሱ ብቸኛ እውነተኛ ቤቱ ነበር። ወደ ጨለማው ምድር ቤትም ገባ። ነገር ግን ምድር ቤቱ ሙሉ በሙሉ ባዶ ነበር። ብዙም ሳይቆይ አና እየሮጠች መጣችና ይህ ቦታ አንተን የመሰለ ቆንጆ ሰው የሚኖርበት አይደለም፣ ነገር ግን ከኔ ጋር ከመጣ የሚስማማህን ቦታ እንደምናገኝ ቃል እገባልሃለሁ አለችው። ቀጣይ ምን ይፈጠራል?